እንግዲህ እናት ዛህራ ለምንድን ነው ይሄ ነገር እንዲህ እየሆነ ያለው ብሎ እንግዲህ ለእናት ዛህራ እየነግራት ነው። ሜሊክ ከዳኝ እሱን ብዬ ስቀበል ሲፈንም እዚህ አጠገቤ ቁጭ ብላ ሁሌ ትጫወትብኛለች ብሏል ማለት ነው። እንግዲህ ሲፈንን እንግዲህ አምኗት ብዙ ነገር አድርጓት ማለት ነው። ሲፈን ደፈን ይሄ ሁሉ ነገር አድርገዋለች ማለት ነው። እኛ ቤት የመጣችው በሚስትነት ምርጫ ሳይሆን የእኛን ህይወት ጉንጥልጥሉን ለማውጣት ነው የመጣችው። እኛ ቤት ያለችው ሲፈነት ስለ እሷ ነው የምታወራው ብለው እንግዲህ እና ዛህራ በጣም ነው የገረማቸው ማለት ነው። እኔ ለሁሉም መልካም ስሆን ለምንድን ነው እንዲህ የሚያደርጉኝ ብሏል። እና አቶ አምነን በእውነት በጣም ቅን ሰው ነው። ግን ብዙ ሰዎች ያስጠጋቸው ቀን ያወጣቸው ይከዱታል ማለት ነው። እና እሱ እንግዲህ በጣም እሷ ያለ አንድ ምክንያት እንዲህ ልታደርግ አልቻለችም። ማንም ሰው ወዶ አይደለም እንደዛ ሊሆን ያደረገችው አንድ እና ያን ማወቅ አለብክ ልጄ ተረጋጋ ብለውታል። እንግዲህ እኔ ጉዳዩ እንደደረስኩበት እሷ ከዚህ ቤት ጠፍታለች የለችም። ጉዳዩን ወዲያው እንደደረሰችበት ጠፍታለች። አዎ ሲሆን እንግዲህ ጠፍታለች። እስካሁን የደረሰችበት አልታወቀችም ማለት ነው። ሰላም ክብራትና ክብራን የቻናል የቤተሰቦች እንዴት ናችሁ? ውድ ተወዳጆች ቤተሰብ ዛሬም እንግዲህ በደር ድራማ መጥቻለሁ። ቤተሰብ ይህን ቢሊያ ተወዳጁ የአደይ ድራማ በጣም የሚወደድ አስተማሪ ድራማ ነው እና ሼር ላይክ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰቡ ነው ብዬ በአክብሮት ጠይቃለሁ። አስተያየታችሁ በኮሜንት እንድታስቀምጡልኝ በአክብሮት ጠይቃለሁ። ግን እንግዲህ እስካሁን የደረሰችበት አልታወቀችም ማለት ነው። አቶ አምነን እንግዲህ በጣም በቃ ያስጠጋቸው ያመናቸው ሁሉ ይከዱታል። ይሄ ነገር ለምንድን ነው? እኔ የማውቀው አምነን ጠንካራና ውብ ነው፣ ነገም ለሚፈጠሩት ነገሮች ጠንካራ ሆን ብለው እንግዲህ እናት ዛህራ አቶ አምነንን መክረውታል ማለት ነው። እና አቶ አምነን እንግዲህ መቼም ለነሱ መልካም ሲሆንላቸው ሁሉ ጊዜ እንደዚህ ያደርጉታል። ምንም ከደው እንደገና ደግሞ ሲፈንም እንዲህ ማድረጓ በጣም ነው እየተናደደው ማለት ነው። እንግዲህ ነገሩን እንደደረሰበት እሷ ጥላ ጠፍታለች፣ የደረሰችበት አልታወቅም። እንግዲህ ሙስጠፋም በሁለት መሀል እንትን ማለት ይህን ነገር ሙስጠፋ አያውቅም። ሙስጠፋንም ተጠራጥረውታል። ለምን? እሱም በጣም ነው የደነገጠው። እሱ እንዲህ አይነት ክፋት ውስጥ የለም። እሷ ሲጀመር ወደዚህ ወደ እነሱ ቤት የመጣችው እነሱን ህይወታቸው መስቀልቀል ለማውጣት ነው። እና አቶ አምነን በጣም ያሳዝናል። ያመናችሁ ሰው ሁሉን ነገር ያደረጋችሁ ሰው እንደዚህ ሲጎዳ፣ አቶ አምነን መልካም ሰው ነው፣ ግን ሁሌ ይጎዱታል እሱን ማለት ነው። ሁሌ ከዲፕሬሽን ውስጥና ከጭንቀት ውስጥ አይወጣም እሱ። አንዱን ሲል አንዱን ይደራረብበታል። እና አንዳንድ ሰው ህይወት እንዲህ ነው ማለት ነው። ደስታን ሲናፍቃት ይኖራል። የአቶ አምነን ታሪክ በጣም ያስተምራል ማለት ነው። እንግዲህ ብዙዎቹንም እነቱናን እነምለ ሁሉንም አስጠግቶ እሱ ድርጅቱን በቃ እሱ እንደሚጣጣር ድርጅቱ የት ይደርስ ነበር። ግን ድርጅቱን እንዳድግ የሚፈልጉ ተመሳስለው ቤተሰብ ሆነው እየመጡ እንደዚህ እየጎዱት ይሄዳሉ ማለት ነው። አቶ አምነን እንግዲህ ከጎኑ ማንም የለም፣ ሲፈንና ጀሌ እዚህ ይቀራሉ ብለው እንግዲህ ሁሉንም ወስደው እንትን እያሉ ነው ማለት ነው። እና አቶ አምነን እንግዲህ ከጎኑ ማንም የለም። በፊትም እንግዲህ የምታጽናናው ብዙ ነገር የምታደርገው ብሌን ናት ማለት ነው። ምን ነው የዛን ጊዜ ባልመረጥኳት እያለ እንግዲህ አቶ አምነንም በጣም ተናዶ ብቻውን ቁጭ ብሎ አቶ አምነን እኔ እዚህ ቤት ምንም አይደለም፣ ሌላ ምንም ባላደርግ በሀሳብ እንኳን እረዳሃለሁ ብለዋለች። እንግዲህ በፊት እሱ መልካም ናት ብሎ እንግዲህ እሷን መርጦ ከሌሎቹ ሴቶች ሁሉ እንግዲህ እሷንና ጄሌን ነበር የተመረጡት። እሷ ግን እንደዚህ ለካ ጠጋ ብላ ጉድጓድ እየማሰችለት ማለት ነው። እንዴት ነው የምንሆነው? እዛ ቤት እኮ ብዙ ታሪኮችን አሳልፈናል። ከኛ በላይ አምናን ይጎዳል። ያዘነችለት መስላ ማለት አምነን አንለያይም፣ የሁሉ ነገር አሳልፈን አንለያይም፣ ሁሌም አብረን ገና ብዙ ነገሮችን የተሻለ ጊዜ መጥቶ እንገረም ይሆናል እያለች እንግዲህ በፊት ስታስመስል ነበረ። አሁን ግን እሱን የጎዳችው እሷ ሆናለች። በጣም የሚያሳዝን ነው ይሄ ድራማ ማለት ነው። አላደ የሆነ አምናችሁ
ሁሉን ነገር አድርጋችሁ ያንን ሰው ከጎን ብላችሁ ስራ ስዛችሁ ቀን ሲወጣለት የሆነ ነገር እንደዚህ ሰው አሳልፎ ሰጥቶ ባዶ ጥሎ ሲሄድ ያሳዝናልና አቶ አምነንም እንደዛ ነው ማለት ነው። እንግዲህ አሁን ሁሉም ያመናቸው ያስጠጋቸው ከጎኑ ያደረጋቸው ስራ ያሳዛቸው ሁሉም ጥለውት ሄደዋል ማለት ነው። አሁን ከሱ ጋር ያለችው አሁን ብሌንና ብሌን ብቻ ናት። በፊት የሆነ ነገር ሲከፋው በሌሊት ቁጭ ብሎ ብቻውን ይጠጣል ማለት ነው። ብሌንም ይሄን የተነስታ ምን ሆነህ ነው በዚህም በሌሊት ብቻዬን እያወራው ነበር፣ ታዲያ እየጠጣህ ነው ነገርን መሸሾች የምችለው እኔ እንጃ እንቅልፍ እምቢ አለኝ ብላ እንግዲህ ብሌን ስሩ ቁጭ ብላ ምን እያሰብሽ ነበረ? ምንም እንደዚሁ ስገላበጥ ብላ እሷም ነገረችው። ብሌን ግን ታውቂያለሽ ስላንቺ ሳስብ አብሬ ሲሆን ሁሉን ነገር ረሳዋለሁኝ ለምንድን ነው ብሎ ጥያቄ ጠየቃት ማለት ነው። እኔ እንጃ እኔ እሱን አንተ ልጠይቀኝ እንጂ እኔ ምን አውቃለሁ፣ ግን እኮ እኔም ካንተ ጋር ስሆን ደስ ይለኛል ብላ እንግዲህ እሷም ሀሳቧን ገልጻለታለች። ቆይ ለምንድን ነው የማንጸፋው ብሏል እንግዲህ ብሌንና አቶ አምነን ተይዘው ሊጸፉ ነው ማለት ነው። ብቻ ማንም ወደ ሌለበት እኔና አንቺ ብቻ እንጥፋ ብሏታል ማለት ነው። አንተ እዚህ ብዙ የጀመርካቸው ስራዎች ስላሉ ቤተሰቦችም አሉ ሊሆን አይችልም ብለዋለች። እኔ በእርግጥ እኔ ባልኩሽ ነገር አንቺ ተተስማማሽ ሁሉን ነገር እተዋለሁ አላት ማለት ነው። እንደዛማ አታድርግ ነገሮች ይስተካከላሉ። እሺ በቃ ተኝ አላት ማለት ነው። እና ብሌንም እንግዲህ ስለሱ በጣም የምታስብለት የምትጨነቅለት ከጎኑ ያለ ብሌን ብቻ ናት በአቶ አምነን በአሁን ጊዜ ማለት ነው። እና አቶ አምነን እንግዲህ ጄሌም ሁሉም በቃ የሉም ጥለውታል ማለት ነው። ጄሌም እንግዲህ ያው ለጥቅም ነው እንደ ሲፈን አንድ ቀን እሷም የተሰማችለት እንግዲህ ጉዷን የምታደርገውን ካወቀ እንግዲህ አቶ አምነን አይተዋትም። ያው እሷም ጥላ መውጥፋቷ ነው። እሷ እንዳትነግርባት እንግዲህ ሜርሲን እየተለማመጠኝ ነው። ሜርሲ እንግዲህ ሁሉም ሚስጥሯን አውቃበታለች። የወንድሜ ልጅ ያንቺ መጫወቻ አይደለም ብላታለች ማለት ነው ሜርሲም። እና አቶ አምነን እንግዲህ ከሱ ጋር የለች የሀሳቡን የሚያካፍላቸው ከሱ ጋር ከጎኑ ያሉት እስካሁን እናት ዛሃራና ብሌን ብቻ ናቸው ማለት ነው። እናት ዛሃራ እንግዲህ ከስራዋና ከትኗ ሌላ ምንም ነገሮችን ክፋቶችን እና ተንኮሎችን አታመነጭም። እሷ እንግዲህ ስራዋን ነው የምትሰራው። ከጎኑም ሲከፋውም በቃ ጭንቀቱንም የሚያዋየው እንደ እናት ለእናት ዛሃራ ነው አቶ አምነን። ይህን እንግዲህ ስለተሻላት እንግዲህ ራት ግብዣ አድርጓል አቶ አምነን። እንግዲህ ሙስጠፋም ብሌን ተሽሎሽ እዚህ በመገኘትሽ በጣም ደስ ብሎኛል አላት ማለት ነው። እንግዲህ ብሌን አሁን ምንም አትል ተሽሏት እንግዲህ በጣም እናት ሲማ በስተ መጨረሻ የኛ የቤተሰብ አባላት ብቻ ቀርተናል ብላለች። እንግዲህ ሜርሲ ከልቤ በጣም ነው የማመሰግነው ከቤተሰብ አካል አንዱ ስላደረከኝ አመሰግናለሁ ብሏል። እንግዲህ ሙስጠፋ ከቤተሰብ አካል ሙስጠፋ ብቻ ነው እንግዲህ የቀረው። ጄሌ እንግዲህ በዚህ ጊዜ አኮረፈች ማለት ነው። እኔ ዝም አላልኩም እየተጫወትኩ ነኝ ብሎ እንግዲህ ማለት ነው። ጄሌ ከፍቷታል። ለምንድን ነው እንግዲህ ተመልምለው አልቀዋል ማለት ነው። እንግዲህ ከቤተሰብ አባላት ከሙስጠፋ ብቻ ነው የቀረው ከነሱ ከቤተሰብ አባላቶች ጋር የሆነው። ሌሎቹ እንግዲህ ተመልምለዋል። ሙስጠፋም እንግዲህ በጣም ነው ያመሰገነው እሱ ከቤተሰብ አባላት አንዱ በመሆኑ አቶ አምነንን በጣም ነው ያመሰገነው ማለት ነው። ይሄንን ያደረገው እንግዲህ ታማኝ በመሆኑ ታማኝ ሰው እንደዚህ ነው እና ያው አይታወቅብኝም ብሎ የሚያጭበረብር ብዙ ነገሮችን ውሸታም በክፋት የሚሄድ ሰው እንደዚህ በቃ ስራውንም ጥሎ ይሄዳል ማለት ነው። እና ያ የሰራው ክፋት አይጠቅመውም፣ አምሹር አይጠቅመውም። አሁን ሙስጠፋ እንግዲህ በታማኝነት እዛ ቤት ስላለ እሱ ከቤተሰብ አባላት አንዱ ሊሆን ችሏል ማለት ነው። ምን እንግዲህ ያልጠበቀው ነገር መጣበት፣ በር ተንኳኳ ማለት ነው። እንግዲህ በአቶ
የመጀመሪያው ተጠርጣሪ ምክንያት የመጀመሪያው አንተ ነህ፣ ወደ ፖሊስ ጣቢያ ሄደህ ቃልህን እንድትሰጥ ተብሏል ማለት ነው። እንግዲህ አቶ አምነን እንግዲህ የባሰው ደግሞ እንግዲህ መጣበት ማለት ነው። እንግዲህ እስካሁን የአቶ ምኒልክ ምንም ነገር እስካሁን አልተሰማም ነበረ። እንግዲህ በመጨረሻ ያው እሱ ስለጠፋ ተጠርጥሯል አቶ አምነን እንግዲህ ወደ ፖሊስ ጣቢያ ገብቷል። ሲፈን ጠፋም ሲፈን ጋር ደውሎ የት ነሽ ብሏታል ማለት ነው። እሱን ማድረግ የት እንዳለው አንተ ልታውቅ አትችልም። ምናልባት አንተ አቶ አምነን ጋር ቁጭ ብለህ ይሆናል የደወልከው፣ ድጋሚ እንዳትደውል ብላ እንግዲህ ሙስጠፋ ላይ ዘግታበታለች ሲፈን ማለት ነው። እቺ ልጅ ድርቅና አስተመቼ ነው ብሎ እንግዲህ ሙስጠፋን በጣም ተናዷል ማለት ነው። የት ነሽ ቢላትም በጭራሽ አልናገርም፣ አንተ ይሄኔ አቶ አምነን ጋር ትሆናለህ ብለዋለችም ማለት ነው። እንግዲህ ልትናገር ቦታውን አልቻለችም። በዚህን ጊዜ ሙስጠፋ ሲያወራ እንግዲህ ይህ ሁሉ ሳንኳኳ ለምንድን ነው ዝም ያልከው? ስልክ እየተጠቀምኩ ነበር ብሎ እንግዲህ የአቶ አምነናት እንግዲህ በራን ኮክታ አምነን ልጄን ሲፊል ፖሊሶች መጥተው ለምርመራ ወሰዱት። ያጠንቀኛ ልጅ ይሆናል ልጄን በዛ በጠንቀኛ ልጆች በሲፈን አላት። በእሷ ልክ ችግር ውስጥ የከተተ ማንም የለም ብላለች። እንግዲህ በእሷ ግን ከሆነ እመነኝ አለቃትም። ለመሆኑ ደውላለት ታውቃለች? እሷ እዚህ ቤት በመቅረቴ ደስተኛ ስላልሆነች ስደውልኝም አልቻለች አለ። እንግዲህ ደውላለታለች። መጥፎ ሰው መጥፎ ነው። በምንም አይነት ቢሆን ጉዳይ ካገኛት አሳውቀኝ፣ ተባባሪን መሆን ካልፈለግ አሳውቀኝ ብለውታል ማለት ነው። የአቶ አምነንም ጉዳይ ምን እናደርግ እስቲ ደውላለሁ ብሏል። እንግዲህ ከእሷ ጋር የተያዘ ነገር ካለ እናውቀዋለን ብለዋል። እንግዲህ አቶ አምነን እንግዲህ በእሷ ሳይሆን እንግዲህ በምኒልክ ሞት ምክንያት ነው እሱ ወደ ፖሊስ ጣቢያ ሊሄድ የቻለው። መቼም ሲፈን ሌላ ነገር አድርገሽ እንዳይሆን ብሏል ሙስጠፋም። እንግዲህ ሁሉም ነገር እንግዲህ አቶ አምነን በመያዙም ሲፈን ያለችበት በሲፈን ነገር ይመስላቸዋል። እንግዲህ አቶ አምነን እስር ቤት የሄደው በአቶ ምኒልክ ምክንያት ነው። እሱ ስለተሰወረ አንተ ነህ አብረ ያለው ግዴታ አንተ ነህ ቃልህን መስጠት ያለብህ ተብሎ እንግዲህ ወደ ፖሊስ ጣቢያ ሄዷል። እንግዲህ በዚሁም ጊዜ እንግዲህ ወይዘሮ እናት ዛህራም ቁጭ ብለው እንግዲህ ስለ አቶ አምነን እናቴ ሲፈን ደፍኔ የተባለች ሴት ልጅ ናት፣ እኛ ቤት ለሚስትነት ምርጫ ሳይሆን የእኛን ህይወት ልታወጣ ነውና ደፊ ብለዋል። እንግዲህ እናት